ተነጋግረው ተስማምተው ለቪው ብለው አብሮ ነው የጫሉት። ስለዚህ እሱን ብቻ ነበር መቆጣት የነበረብን እሷንም ነው። እነሱ ያሳሰባቸው ቫይራል ነው እንጂ የሴቶች የእንስቶች የብዙ እናቶች ህመም እንደሆነ እሷም አልገባትም። ቢገባት ኑሮ ቪዲዮን ቀርጾ አካውንቱ ላይ ሲጭነው ተውትለው ነበር። እነሱን ያሳሰባቸው ግን ቪው ነው፣ ቫይራል ነው፣ ህዝብ ጋር እንዲደርስ ነው። የሌሎች ሴት ልቦች ልብን ግን አላየችውም እሷን ብትሆን። ስለዚህ እሱ ብቻ አይደለም የምንወቅሰው፣ እሷም ስህተት ሰርታለች። ፕራንክ መሆኑን አምናበት ነው የጫኑት። ለምን እሱን ብቻ ሰርባለን? እኛ ነን ለወንዶች ምክንያት የምንሆነው፣ እኛ ነን ከፍተን የምናሳያቸው፣ ፈቃደኝነታችንን የምናስተምራቸው እኛ ነን። መጥፎ ነገር እኛ ላይ እንዲያደርጉ የምንፈቅድላቸው እኛ ነን። እኛ ራሳችን እንደዚህ አይነት ፕራንክ ነው ብሎ ገና ሲጀምር ማስቆም ትችላለች። ከተቀረጸም በኋላ አይቻልም ማለት ትችላለች። ፈቅዳና ተስማምታ ከለቀቀችው በኋላ ሁላችንም ሴቶች ስለሆነ እሱን የሰደብነው እኔም ሰድቤዋለሁ እኮ። በኋላ ላይ ግን ሳጣራው እንደዛ አይደለም፣ የእሷም ስህተት ነው። ይሄ ነው እንግዲህ የአሽቃባጭ መጨረሻ። አሽቃብጠን ይኸው ዳር ቀረን። እሰይ ደግ አደረገልሽ ምስርዬ። ማን አባሽ አሽቃብጭ ያለሽ? እዛው ለጀስቲንሽ እና ለሰሊናሽ አታሽቃብጪ። የኔ ማሽቃበጥማ ለየት ያለ እኮ ነው። ስታለቅስ አይቼ ስቅስቅ ብዬ አለቀስኩ አይኔ እስኪቀላ ድረስ። ሆዴ ተረበሸ፣ ተላወሰ፣ መተኛ ታቃተኝ። እንዴት ሚስቱን ያውም አራስ የሆነችን ሚስቱን እንደዚህ አይነት ነገር ያደርጋል? እንደዚህ አይነትስ ባል እያዩ ሴቶችስ ባል እንዴት ያገባሉ? ቆመ መቅረታቸው ነው ያላገቡ ሴቶች በአጠቃላይ እያልኩኝ እውነቴን ነው። ስንት ነገር ስለው ነው ያደርኩት። የዛኔ ቪዲዮን ያየው ቀን ስንት ነገር ስሳደብ ይኸው መጨረሻው ይሄ ነው። እሷማ እናቴ ምን አለባት ወጣ ባሌ ሁለቱንም ልጆቼን ስወልድ ያረሰኝ እሱ ነው። ቤተሰብ ጋር እንኳን አልሄድኩም፣ በክትፎ ነው ያረሰኝ። የኔ ባል ይለያል ምናምን አለች። አያችሁ፣ አሽቃብጠን ዳር ቀረን። በቤተሰብ መሀል ሁለተኛ አይገባም። ሁለተኛ እኔ በበኩሌ ተመሪያለሁ። ላበሻ አላሽቃብጥም ላበሻ ምን በወጣኝ እናቴ። እንዴ ከው እኮ ነው ያልኩት። ጠላታችሁ ከው ይበል ከው ነው ያልኩት። ቪዲዮን ሳይ ግቡና ካላያችሁ መቅደስ ኢቢኤስ መቅደስ ዩቲዩብ ላይ ተለቋል። ደግሞ ባልየው ምን አለ ልንገራችሁ ወንዶችዬ፣ የኢትዮጵያ ወንዶች እኔ የደረሰብኝ ነገር እናንተ ላይ ይድረስባችሁ ብሎ እረግሟችኋል። ልንገራችሁ ብዬ ነው እኔ ርግም ሰሞኑን በሚስቱ የተነሳ ህዝቤ አልወረደበትም። በዛ የተነሳ የኢትዮጵያ ወንዶች እኔ የደረሰብኝ የኢትዮጵያ ባሎች እኔ የደረሰብኝ ነገር ይድረስባችኋል። እናቴ ጋር ስጣላ ብዙ ሰው ደስ ይሏል ብዬ አልገመትኩም ነበር። ግን ያወኩት መቼ ነው ላይክ አሁን እንደነገርኩ ብሬክአፑ ከተፈጠረ በኋላ ከእናቴ ጋር ስታረቅ ወይ ደግሞ ከሷ ጋር ሲቹዌሽን ውስጥ ገባ ለካ እኔና እሷ መጣላት ብዙ ሰው እንደሚፈልገው ገባኝ። ምክንያቱም ላይክ ከሷ ጋር ተጣልቼ በነበረበት ሰዓት የቀረቡኝ ሰዎች ወይ ደግሞ ለኔ ያለው ልጅ ያሉ ሰዎች ከሷ ጋር ስታረቅ በቃ ትልቁ ጠላት የሆነ ቁጫሉ ማለት ነው። ራቁና በቃ ክቡን ያልኩትና እንዴ ምን ተፈጠረ እስከምን ድረስ ለካ ከኔ ጋር ቀራረባቸው ከሷ ጋር መጣላት የነበረ ሪዝን ነበር የሚለው እስኪል ድረስ ማለት ነውና ከእናቴ ጋር ደግሞ አብዛኛውን ጊዜ እንደዚህ ይሄን ያህል እኔና እሷ ተጣልተንም አይደለም የተጣላ ነውና ሁላችንም ልቦናችን ያውቃል። ሰው አብዛኛውን ጊዜ የራሴን የመሰረቱን ህይወት ስለመረጥኩ ነው ከእናቴ ጋር የተጣላሁት ማለት ነውና ስታረቀም በቃ ያንን ስለምታቅ ነው ላይክ እኔ በራሴን ችዬ እሷን ያስቀይሟት የበደልኳት ነገር እንደሌለ ስለምታቅ በቃ አላ እሷ የራሷን ህይወት ጀምራለች። ያንን ህይወት ስለመረጠች ነው ቤተሰቧን ያገለለች ወይ ደግሞ እናቷን እንደዚህ ደረጃ ላይ ያደረሰችው ብላም ስለምታምን ነውና በቃ ያ ነገር ደግሞ አንተ ሳይሆን እንደዚህ ሲቀደመው መጨረሻ ላይ የምትገባው ምንም ቢሆን ምንም እናት ጋር ነው ሁሌም ቢሆን ማለት ነው። እኛም እሱን ያወራ ነው ላይክ ምንም ሆነ ምንም ያው ጋብቻም ሊያልቅ ይችላል ወይ ምንም ሊያልቅ ይችላል። ግን እንደ እናት እነሱ በመጣላታቸው ደስ ብሎሻል? በጣም ለምን ተይ እንደሱ አትበይ በማርያም። ግን አሁንም ለቅዱስ ሚካኤል ለመድኃኒዓለም እግዚአብሔርዬ እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት ገና በሬ ምናምን ለገብርኤል ለቁልቢ ገብርኤል ነው ማበላ። በቃ ወርቅ ነው የማስገባው።
ካሁኑ ራሱ እንደ ጌታ ሆይ በቃ እያልኩኝ ማለት ጌታ ሆይ እንደ ወይ እያልኩ ማለት ነው። እኔም ብትጠይቀኝ ማለት ነው። ግን ይሄ ጥላቻ እኮ ነው። ጥላቻ አይደለም፣ አለመፈለግ። በቃ ሳምሪን ለእኔ ዳርኝ በቃሽ። እሷም ሁለት አላት እኔ በቀጥታ መጣ እና ከዛ ልብህ ያለው የልጆች እናት ጋራ ከዛ ደግሞ የኔ ልጅ ጋራ አንተ ሰውዬ ስሚ፣ እኔ የልጆቼ እናት በጣም ስሚ፣ ቆይ አንድ ነገር ልንገርህ። አዳምጠኝ ጆን፣ አንተ ልንገርህ አንድ ነገር። ምንድነው ግን? አንድ ነገር ልንገርህ። መደመጥ ብቻ ነው የምትፈልጊው? ግን ምን ነው? የትም ብትሄድ ዋጋ የለህም አንተ። ለምን? የትም ብትሄድ ዋጋ የለህም። እኔ እኮ ዋጋ አለኝ። እሺ፣ ከዚህ በኋላ ምንሰሽ ለልጅ ዋጋ የለም ስልህ በሌላ ነገር አይደለም፣ በሌላ ነገር ሳይሆን በቃ የትም ብትሄድ እንደ ማሜን አታገኝም። በቃ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ? ምን አገናኛው ከኔ ጋር? አንተ ሰው ምን አገናኛው? አታውቀው አያውቅም። ምን እነሱ አታውቃ። አሁን ቆንጆ ቦይፍሬንድ ብታገኝ ማማ ውጭ አትይኝ። ኧረ በስመ አብ አትይኝም። ኧረ እኔ ከዚህ ቤት መውጣው ከዚህ በኋላ በሰርግ ነው ወይዘው ይጋዝ I'm just saying በሰርግ ነው ብላለች። መረቃን ነው የምንልካው። እንደ ድሮ ዝም ብሎ መሄድ የለም። አባ ገዳ አባባን ቄስ አባባ አባት ነው የሚባሉት ወይንም በዚህ አባባ ቄሱ ማን ናቸው? አባን ጠርተን ነው የምንድራት። አሜን ብሎ ከዚህ በኋላ በሰርግ ነው። ሰምተሃል አከሌ ኤማዬ ትዝ